ለማስተዳደር በጣም ብዙ ጥበት ብዙ ጭንቀት ያለበት ሆኖ እንደውም እኛ ይሄ ቢሮ እንደው መንግስት ሰማያት እስከሚመስል ድረስ በሚያሳስብ ሁኔታ ነበር ስንጨነቅ የቆየነውና ውል ገብታችሁ ነው እየሰራችሁ ያላችሁት። ክፍያችሁ የሚቀርበት ምንም ምክንያት የለም። ግን በስራ ትጉ፣ ከተማውን አብረን እናሳምር፣ የከተማውን ውበት ጠብቁ ብሎ መክሮንም ያለው ነገር ከሱ ጋር ተነጋግረን ተግባብተን ደስ በሚል መልኩ ተቀብላ አናግረው ነው። አሁን ከንቲባችን እየሰሩ ካሉት ተጨባጭ ነገር ከሚዳሰሱ ለውጦች በመነሳት በእርግጠኝነት መፍትሄ እናገኛለን፣ የልማት ተጠቃሚ እንሆናለን፣ ጥያቄያችንን መልስ ያገኛል የሚል ጽኑ እምነት አለን። የመጣሁት የቆየ ጥያቄ ነበረኝ። ተመላልሰን ብዙ ጊዜ ተመላልሰን መልስ ያጣነው ነገር ዛሬ እግዚአብሔር እስቲ መልስ ከሰጠኝ ብዬ ነው የመጣሁት። ያገኘሁት መልስ በጣም ደስ የሚልና ረክቼ ነው እየወጣሁ ያለሁት። ከመልካምነቱ ከፊቱ ማስተንግዶ ጅምር በጣም የሚያምርና መልካም ነገር አይቼ ነው የወጣሁት። እግዚአብሔር ይመስገን። መልካም ፊት አይተነዋል፣ መልካም ማስተንግዶ አይተነዋል። አስተዳደር አገልግሎቱ ቀልጣፋ መልካም አስተዳደር ጉዳዮችን የሚፈታ እንዲሆን ጥረት እየተደረገ ነው ያለው። በተለይ አዲሱ ክቡር ከንቲባችን ከመጡ ወዲህ ሁሉም ነገር በተለይ ከአገልግሎት አሰጣጥና የመልካም አስተዳደር ጉዳዮች መስመር ይዟል የሚል ግምገማ ነው ያለን። ስለዚህ ይሄ ተጠናክሮ የሚቀጥል ይሆናል። እንደ ከተማ አስተዳደር ህዝብን ማገልገል ነው በዋናነት ተልዕኳችን። ህዝብን በማገልገል ህዝቡ እርካታ እንዲያገኝ እንዲተማመን ማድረግ ነው። የህዝብ ልጆች ነን፣ ከህዝብ ወጥተናል፣ ለህዝብ እናገለግላለን። ስለዚህ ከህዝብ ጋር ነው የምንሰራው። ስለዚህ ቅዳሜና እሁድንም ጭምር በተለይ ቅዳሜ እንደራሳችን መምሪያ ቅዳሜ እስከ 6 ሰዓት ባለው ጊዜ ለአንዳንድ ዘርፎችም ጭምር ገብቶ እንዲሰሩ የማድረግ ስራ እንሰራለን። በክፍለ ከተሞች ደረጃ አልፎ ችግሮች አንዳንድ ሰፋፊ የሆኑ ክፍለ ከተሞች ላይ አንዳንድ ቅሬታዎች ይመጣሉ። እነዚህንም ተከታትለን ለመፍታት ጥረት እያደረግን ነው። ታቦርና መናሪያ አካባቢ በርካታ ተገልጋዮች ይሄዳሉ አገልግሎት ፈልገው። ለዚህ እነዚህ ተገልጋዮቻችን እዛ አካባቢ ያለውን ችግር ቅሬታም ጭምር ለኛ በስልክም በአካልም ጥቆማ ይሰጣሉ። ከክፍለ ከተማ አመራሮች ጋር በመናበብ እነዚህን ጉዳዮች ለቅመን እየፈታን እንገኛለን ማለት ነው። በአሁኑ ሰዓት በቢሮአችን ደረጃ ሁሉም ሰራተኛ ሁሉም አገልግሎት ሰጪ ዳይሬክቶሬት አገልግሎት እየሰጡ ይገኛሉ ማለት ነው። ይሄ ተጠናክሮ የሚቀጥል ይሆናል። ጉዳይ ያው ከ2012 ጀምሮ ስከታተለው የቆየ ጉዳይ ነው። ነገር ግን ያው በእነኚህ አመታቶች ጉዳይ ሊፈቱ ባለመቻላቸው እስካሁን ድረስ ያው እየተመላለስኩኝ እኖራለሁ። ተመላልሼም ጉዳዩን ወደ ዋናው ከንቲባ ጋር ቀርቤ ለመናገር ብዙ መንገዶችን ሳላገኝ የቆየው ሰው ነኝ። ማለትም ይሄ ቢሮ የከንቲባ ቢሮ በቀድሞ በነበረው ሁኔታዎች በተለይ ካቶ ጥራቱ ከንቲባነት ወዲህ ባሉት አመራሮች የከተማው አስተዳደር በጣም ብዙ ጥበት ብዙ ጭንቀት ያለበት ሆኖ እንደውም እኛ ይሄ ቢሮ እንደው መንግስት ሰማያት እስከሚመስል ድረስ በሚያሳስብ ሁኔታ ነበር ስንጨነቅ የቆየነውና ነገር ግን አሁን በእርግጥ መጥቻለሁ። በነጻነት ጉዳይን ያለውን ችግሬን ማስረዳት ችያለሁ። የተገበሩ ከንቲባውም አድምጠውኛል።
ምላሹን ደግሞ ያው በቅርብ እንደማገኝ ተስፋ ይዤ እየወጣሁ ነው ያለው ነገር ስናይ በጣም ከዚህ በፊትም የነበሩ ገብተው የወጡ ባለጉዳዮች ስንሰማ በጣም ደስ የሚል ነገር ፍትሃዊነትን እያየንበት ያለበት ስርዓት እና አመራር ሰዎች አሁን በየትኛውም ሴክተር ላይ ለፍትህ የተነሱ ሰዎች ለፍትህ የቆሙ ሰዎች አመራሮች እየመጡ እንዳለን ነው እያየን ያለው ነውና በዚህም በከተማ ማስተዳደር የምናየው ነገር ይሄ ነው። በጣም ደስ የሚል ምላሽ፣ ደስ የሚል አክብሮት እና መደማመጥና ማድመጥ ያለበትን ሁኔታ አይተናልና እንግዲህ በዚሁ ቢቀጥል ጥሩ ነው። ቀጣውም ያለውን ስርዓት በዚሁ ቢሆን ህዝቡ እፎይታ እንዲያገኝ፣ ህዝቡ ፍትህ እንዲያገኝ፣ ህዝቡ ለጠየቀው ጥያቄ ይሆናልም አይሆንም የሚለውን ምላሽ በወቅቱና በጊዜው ቢያገኝ በጣም ጥሩ ነው ብዬ አስባለሁኝ። አሁን ባለው ነገር በጣም ደስተኛ ነን። እንደዚህ በነጻነት ከንቲባ ቢሮ ገብተን ጉዳያችንን በነጻነት ማስረዳት መቻል ራሱ ባሳለፍናቸው ሂደቶች ስናይ በዛሬው ደግሞ ስንመለከት በጣም ደስ የሚል ነገር አይተናል። እግዚአብሔር ይባርካቸው። እግዚአብሔር መስሪያ ቤቱንም ተቋሙንም ይባርክ። ከተማችንንም ሀገራችንንም እግዚአብሔር ይባርክ። መልካም ፍትህ ለምድራችን፣ መልካም ፍትህ ለሀገራችን እንዲሆን እንመኛለን። እግዚአብሔር ይባርካችሁ። አመሰግናለሁ። ታች ያሉት የከንቲባ አማካሪው ጋር ገብተን ጠዋት አናግረ ነው እሱ ፈቃደኛ ነው ያለውን ከታችንም ሰምቶ ከንቲባ ማናገር አለባችሁ እሱ ነው እናንተ ችግር የሚፈታው በሚል ከንቲባ ጋር ገብተናል። ከንቲባ ገብተን አናግረናል። ከንቲባ በጣም ደስ የሚል ምላሽ ነው ሰጠን። የቆየበትም ከዝ ያው አልሰማም ነበር እሱ አላወኩም ነው ያለው ነገር እኛ ካስረዳነው በኋላ ያው ክፍለ ከተማ ያሉ ማዘጋጆችን ደውዬ አናግሬያቸው መልሱን ሐሙስ ዕለት መልሳቸዋለሁ። ሐሙስ ነው ነገ ከነሱ ጋር እነጋገራለሁ። ጥያቄው አሪፍ ነው። አልሰማውም ነበረ የቆየውን አይቆይም ይፈታል፣ ችግራችሁ ይከፈላል፣ ክፍያውም ቆይ አይደለም ውል ገብታችሁ ነው እየሰራችሁ ያላችሁት፣ ክፍያችሁ የሚቀርበት ምንም ምክንያት የለም። ግን በስራ ትጉ፣ ከተማውን አብረን እናሳምር፣ የከተማውን ውበት ጠብቁ ብሎ መክሮንም ያለው ነገር ከሱ ጋር ተነጋግረን ተግባብተን ደስ በሚል መልኩ ተቀብላ አናግረውን ነው መጣን። ንግድና ገበያ ልማት ሲያመጥቼ ነበረ። አገልግሎቱን በአግባቡ አግኝቻለሁኝ። ጥሩ ነገር ነው ኮሚኒኬት ያደረጉን። ያንን ሲያደርጉ ያየሁትና ያስተዋልኩት መልካም ነገር ሁሉንም እኩል በኩል እይታ ከጸሐፊዎቹ ጀምሮ እስከ ምክትል ከንቲባው ድረስ የነበራቸው ኮሚኒኬሽን በጣም ፖዚቲቭ የሆነ ነገር ነው ያገኘሁት። ስለዚህ የምፈልገውን አይነት ጥያቄዎችንም በአግባቡ ምላሽ አግኝቼበታለሁኝና አንደኛው እሱ ነው። ሁለተኛ ከእሳቸው አልፎ ወደ የከንቲባው ልዩ አማካሪም ጋር እንደዚሁ ለመሄድ ሙከራ አድርጌያለሁ። ያንን በማደርግበት እንትን ሁሉንም በተርታ በኦርደር እንትን የሚልበት ሁኔታ ነው ያለው። ነገር ግን ላይኛው ላይ ግን ያለው ነገር በጣም የሰው መብዛት በዛሬው ቀን ይስተዋላል። እንደዛም ሆኖ ወረፋውን ጠብቀን ለመስተናገድ ሞክሬያለሁኝ እኔ ፐርሰናሊ። ያ ማለት በአድሎነት ሳይኖረው ልዩነት ሳይኖረው በኦርደር እያስተናገዱ በመገኘታቸው አፕሪሺየት ላደርጋቸው ፈልጋለሁ። እዚህ ከተማ ላይ የተለያዩ ኢንቨስትመንቶች አሉን። በዛ ጉዳይ ነው የመጣሁት ወደዚህ ወደ ከንቲባ ቢሮ። እኔ አገልግሎቱ እኔ ልነግርህ አልችልም፣ እጅግ በጣም ድንቅ ነው። እንደዚህ ቅልል ያለ በነፃነት ጉዳይህን ፈጽመህ አውርተህ ችግርህን ሊፈታ የሚችልበትን ነገር በደንብ አግኝተህ የምትሄድበት ነገር ነው። እኔ ከዚህ በፊት በደንብ አላየውም። እኔ ደንቆኛል በእውነት። አሁን አዲሱ ከንቲባ በእኛ በኢንቨስትመንታችን ጉዳይ ላይ ነበር ውይይት የነበረን እና በተያያዥ ጉዳዮች በቃ አስደሳች መልስ የሰጡን ቆንጆ የግንኙነት ጊዜ ነበረን እና እኔ በጣም ደስ ብሎኛል። አቶ ተክሌን ፐርሰናል አውቃቸዋለሁ። በግብርና ዘርፍ እንዳሉ እውነት ለመናገር ሞቲቬተር ፐርሰን ናቸው። በጣም እጅግ የሚገርሙ ፐርሰን ናቸው። ሰለቸኝ ደከመኝ ሳይሉ የሚሰሩ ነበረ በወቅቱ። አሁንም ልክ እሱ ነው እሳቸው ነው እዚህ ጋር ሽፍት አድርገው የመጡትና እውነት ለመናገር በጣም በጥሩ ሁኔታ ነው አቀባበላቸው። እስከ 2-3 ጊዜ መጥቻለሁ። ሴም ፐርሰን ነው። እዛ ራሱ ባለንበት ወቅት ሞቲቬተር፣ እውነት ለመናገር በጣም አነቃቂ ሰው፣ በጣም የስራ ሰው፣ ከሰዓት እላፊ ሁሉ በመስራት የሚታወቅ እዚህ ብቻ አልነበረም። ያው እንደምታየው እዚህ ራሱ ከጠዋት 2 ሰዓት ገብቶ እስከ 9-10 ሰዓት ይቆያሉ እና እዛም እንደዛ ነበረ እና እጅግ በጣም የሚገርም ለውጥ እናያለን፣ እያየንም ነው።